ሄሎ እንደምን አድራችሁ እንደምን ዋላችሁ። ይህ የማንቸስተር ዩናይትድ ታክቲካል ሩም ነው። እኔ ርዕሶን ተስፋዬ ነኝ። በዚህ ቻናል ስለ ማንቸስተር ዩናይትድ እግር ኳስ ሁኔታዎችና የእግር ኳስ ይዞታ ያላቸው ነገሮች እንወያይበታለን። ማንቸስተር ዩናይትድ እንግዲህ ተመልሷል ያልኩ ነው። ማን ዩናይትድ ኢዝ ባክ ያልን ያለ ነው። በዚህ መሰረት በዚህ ሲዝኑ ላይ ያው ሶስተኛውን ማጠናቀቁ አረጋግጧል። ቀጣይ ደግሞ በትንሹ አንድ አምስት ተጫዋቾች ይገዛል ብዬ አስባለሁ። በተለይ የመሀል ተጫዋቾች አንድ ሶስት ተጫዋቾች፣ አንድ የተከላካይ ተጫዋች እና አንድ ተደራቢ አጥቂ ይገዛል የሚል እምነቱ አለኝ። ሶዛት አምስት ተጫዋች ገዝቶ የበለጠ ይጠናከራል በማይክል ካሪክ ስር እያልኩ ነው ያለሁት። ባለፈው ሳምንት እንደ መግቢያ ወይ ደግሞ ለዚህ ቻናል ላይ ስከፍትበት እንደ አንድ መወያ እንዲሁም ብዬ ስለ ካሽሚሮ ትንሽ ዘረዝራለሁ ብዬ ነበር እና የካሽሚሮ የማንቸስተር ዩናይትድ ቆይታ እንግዲህ ባለፈው ሳምንት በኖቲንጋም ፎረስት ጋር በተካሄደው ጨዋታ በተለይ በሆም ጌሙ አብቅቷል። ያው ከዚህ በኋላ ኦልድ ትራፎርድ እና ካስሚሮን አናያቸውም። ምናልባት የመጨረሻ ጨዋታ ላይ አሜክስ ስቴዲየም ወይ ደግሞ ብራይተን ሃልቪዮን ስቴዲየም ላይ የማንቸስተር ዩናይትድን የፕሪሚየር ሊጉ 112ኛ ጨዋታ ያደርጋል ተብሎ ተስፋ ይደረጋል። ካስሚሮ በዩናይትድ ቆይታው ወደ 160 ጨዋታዎችን አካባቢ አካሂዷል። በሁሉም ድሮች ማለት ነው። በኤፍ ኤ ካፕ፣ በካርሊንግ ካፕ፣ በቻምፒየንስ ሊግ እና በፕሪሚየር ሊጉ። ስፔሲፊካሊ ግን በፕሪሚየር ሊጉ ደግሞ ወደ 111 ጨዋታዎችን እስከ ትላንትና ወዲያ እሁድ ድረስ በማንቸስተር ዩናይትድ አድርጓል። የመጨረሻውን ጨዋታ እንግዲህ እሁድ 112ኛውን የፕሪሚየር ሊግ ጨዋታ በቅዳሜ በ112ኛው ጨዋታ በአሜክስ ስቴዲየም ያካሂዳሉ እያለው ካስሚሮ ማንቸስተር ዩናይትድ በቆየባቸው ጊዜዎች ወደ 40 የጎል እና አሲስት ድርሻ አድርጓል። ማለት ነው ወደ 26 የጎል ድርሻ እና ጎል እና 14 አሲስቶችን በማንቸስተር ዩናይትድ በነበረበት ጊዜ ላይ አበርክቷል። እንደሚታወቀው ካስሚሮ ከዩናይትድ መግባቱ በፊት የሪያል ማድሪድ ተጫዋች ነው የነበረው። የአምስት የቻምፒየንስ ሊግ የዋንጫ አሸናፊ ነው። 2002 ነው ወደ ዩናይትድ የተቀላቀለው። ካስሚሮ በዩናይትድ በተቀላቀለባቸው ጊዜዎች ላይ ሁለት ዋንጫዎችን አግኝቷል። አንደኛ የእንግሊዝ ኤፍ ኤ ካፕን ነው። ሁለተኛው ደግሞ ካርሊንግ ካፕን አግኝቷል። ሁለቱንም በቴናግ አሰልጣኝነት ስር ነበር ያገኛቸው። ካስሚሮ ዩናይትድ በቆየበት ጊዜ ከፍታንም ዝቅታንም አይቷል። በተለይ አምና የአቋም መዋዠቅ አሳይቶ ይበቃሃል እስከመባል ድረስ በአንዳንድ ተንታኞች እስከመነገር ድረስ እና ኳስ አንተን ከምትው አንተ ኳስን ተው ተብሎ በነ ጄሚ ካራገር ሁሉ ተተችቶ ነበረ። ያንን አቋሙ ግን ተግቶ በመስራትና አጎንብሶ ያለመስጠቱ በዛ የተነሳ አምና ወደ መጨረሻ አካባቢ ላይ ጥሩ ብቃት አሳየ። ከዛ ዘንድሮ ደግሞ እንደሚታወቀው ካስሚሮ ቋሚ ሰላፊ በመሆን የሩበን አሞሪም ተመራጭ ተጫዋች ነው የነበረው። የበለጠ ደግሞ ያው የካሪክ ከመምጣት በኋላ የተሻለ ጨዋታዎችን እያሳየ የቆየ ተጫዋች ነው። ያው ካስሚሮ ማንቸስተር ዩናይትድ በነበረበት ጊዜ ወደ 35 ቢጫና 4 ቀይ ካርድ አካባቢ አይቷል። ያው የጨዋታው ስታይሉ እንደምታውቁ ዲፌንሲቭ ሚድፊልደር ነው። አግሬሲቭ ተጫዋች ስለሆነ ብዙ ጊዜ ቢጫ ካርድ የመመልከት እድሉ ሰፊ ነው። በተለይ ወሳኝ ጨዋታዎች ላይ እንደዛ የማድረግ እድሎች እንደዚህ አይነት አጋጣሚዎች ተገጥመውበታል። የሆነ ጊዜ ከክሪስታል ፓላስ ሳውዛምፕተን ጋር ቀይ ካርዶች የወጣበት ጨዋታ ነበሩ። ማንቸስተር በዚህ የተነሳ ነጥብ የጣለባቸው ጨዋታዎችም ነበሩ። የካስሚሮ ትልቁ ችሎታና ትልቁ አቅሙ ደግሞ በተለይ የሊደርሺፑ የዲሲፕሊን ነው። ከምንም በላይ የማንቸስተር ዩናይትድ በቆየበት ጊዜ ላይ ዲሲፕሊን የነበረ ተጫዋች ነው። ከአሰልጣኝ ምርጫ ውጭ በነበረበት ተብልሃል ሲባል እንኳን በዲሲፕሊን አጎንብሶ የዩናይትድን ማሊያ አክብሮ የአቋም ብቃቱን ለማስተካከል ሲሰራ የነበረ ነው እና ካርኒተር ላይ ቀድሞ ከሚገቡትና መጨረሻ ከሚለቁ ተጫዋቾች የነበረ ነው። ይሄ ደግሞ ለብዙ የወጣት ተጫዋቾች አርአያ የሚሆኑ ነው። እንደነ ኮቢ ማይኑ የመሳሰሉትን ማለት ነው። ሌላው የካስሚሮ ትልቁ ችግር ትልቁ ችሎታውና ትልቁ እንትኑ ደግሞ ማንቸስተር ዩናይትድ አሁን በዚህ ሰዓት ላይ ካስሚሮን ሲያጣ አብሮ የሚያጣው ነገር ደግሞ ሌላ ልምዱ። ካስሚሮ ከሪያል ማድሪድ ሲመጣ ይዞት የመጣው ትልቅ የዋንጫ የማሸነፍ ልምድ ይዞ ነው የመጣው። በተለይ ያልሸነፍንበት አይነት ልምድ አለ። ይህንን ደግሞ በአንድ ጊዜ ዝም ብለህ ከእንግሊዝ ፕሪሚየር ሊግ ቢሆን ከሌላ ከስፔን ላሊጋ ወይ ከጣሊያን ሴሪያ የምታመጣው ተጫዋቾች በአንድ አደብ ተደርጉታል ተብሎ አይጠበቅም። በተለይ አሁን ተተኪውን ፍለጋ ላይ በሚደረገው ጉዞ ላይ ትልቁ እንቅፋት የሚሆነው ያው ችሎታ እንዳለ ሆኖ በራስ መተማመንና ልምድ በጣም ወሳኝ ተጫዋች እሱ ሊተካ የሚችል ማን ነው የሚለው ነገር ሌላ ራሱን የቻለ የቤት ስራ ነው የሚሆነው ለማንቸስተር ዩናይትድ። በተለይ ደግሞ ለዊልኮክስ ያው እንደሚታወቀው ተተኪዎቹ 1-4-5 ተጫዋቾች ሊስት ውስጥ አሉ። እንደነ ኤሊት አንደርሰን፣ እንደነ ብሩኖ ገርመረሽ፣ እንደነ ቶናሊ፣ እንደነ ካርሎስ ባሌባ የመሳሰሉት ኤደርሰንን ባለው የአትላንታውንም እንደዛ። ያው ግን ደግሞ
ካስሚሮ ይተካል የሚለው ነገር እስካሁን አልታወቀም። አንደኛ ከፋይናንሻልም አንጻር አሁን እንደነ ኤሊት አንደርሰን የ100 ሚሊዮን ፓውንድ ተጫዋች ናቸው። በዛው መጠን ደግሞ ካስሚሮ ሊተካ የሚችለው በአንድ ተጫዋች ብቻ አይደለም። በነገራችን ላይ ካስሚሮን በአንድ ተጫዋች መተካት አይቻልም። አሁን ባለበት የዩናይትድ የተጫዋቾች መዋቅር ወይ ደግሞ የጨዋታ ታክቲክና ቴክኒክን ኮንሲደር ያደረገ ካስሚሮ ይተካ ከተባለ በአንድ ተጫዋች መተካት አይቻልም። ማለት ሜዳ ላይ ካስሚሮን ለመተካት ኤሊት አንደርሰን ብቻ ስላስገባ ከኮቢ ማይኖ ጋር አጣምረ የካስሚሮ ውጤት አገኛለሁ ማለት ወይ ደግሞ ብሩኖ ጉማሬሽ አስገብተህ ከኮቢ ማይኖ ጋር በማጣመር የካስሚሮ ውጤት አገኛለሁ ማለት አይቻልም እንደኔ እምነት። ሶዛት የፎርሜሽን ለውጦችም ሊያደርግ ይችላል። አሰልጣኙ በተለይ 4-3-3ም ሊገባ የሚችልበት ሁኔታ ሊኖር ይችላል። አሁን ያለው 4-2-3-1 ነው። ምንድነው እያልን ያለ ነው? ካስሚሮን ካለው ልምድ አንጻር ካለው የዲሲፕሊን የትጋት አንጻር ፕላስ ደግሞ ለማሊያው ታማኝነት አሁን እነዚህ ነገሮች ሲገለጹ ለቃላት ተብሎ የሚወሩ ሳይሆኑ የማሊያ ታማኝነት የሚገለጸው ተግቶ በመስራት ነው። ካስሚሮ ይሄን አሳይቷል። እንዳልኩት በሚዲያ በሚወረፍበት ሰዓት ላይ አቋም በወረደበት ሰዓት ላይ ራሱ ያንን አቋም ለማሻሻል ዝቅ ብሎ ሰርቷል። የካስሚሮ እና የዩናይትድ ጉዞ ያው በቀደም ከኖቲንግሃም ፎረስት ጋር በተደረገው ጨዋታ ኦልሞስት 99% አልቋል ብለን እናስባለን። ሌላ ካስሚሮን ስናስብ ሁልጊዜ የሚታየን ያው የቴስታ ጎሎቹ ወሳኝ ሰዓት ላይ ቴስታ ጎሎቹንም ያገባ ተጫዋች የነበረ ነው። በተለይ ካርሊን ካፕ ላይ በ2022-23 ላይ የኒውካስትል ዩናይትድ ጋር በተደረገው የፍጻሜ ጨዋታ ላይ አንድ ጎል በቴስታ እንዳገባ እናስታውሳለን። ሌላ ማንቸስተር ዩናይትድ በነገራችን በጣም የሚገርም ደረጃ ሪከርዱ ማንቸስተር ዩናይትድ ከካስሚሮ ጋር ሲጫወትና ያለ ካስሚሮ ሲጫወት ያለው የጎል ዲፈረንስ በጣም ይገርማል። ማንቸስተር ዩናይትድ ከካስሚሮ ጋር ሲጫወት የ0.7 ጎል ሬሽዮ ነው ነበር። ያ ማለት ኦልሞስት በ110 በ112 ደቂቃ ነበር ጎል የሚገባበት። ያለ ካስሚሮ ማንቸስተር ሲጫወት ግን 0.2.1 አካባቢ በጨዋታ 2.2 ጎል ከምናምን የሚገባበት ቡድን የሆነውና ይህም ራሱ ትልቅ የዲፌንሲቭ የካስሚሮ መኖር ዲፌንሲቭ ላይ ምን ያክል ኢምፓክት እንዳለ የሚያሳይ ነገር ነው። በተረፈ ያው ካስሚሮ ከዚህ በኋላ ይሄዳል ተብሎ የሚታሰበው ወደ አሜሪካው ሶከር ሊግ ነው የሚሆነው። ፕሮባብሊ ኢንተር ሚያሚ የነ ሜሲ ክለብ ሊሆን ይችላል ተብሎ ይጠበቃል። ምንም እንኳን ሳውዲዎችም እና አልኢቲሃድ ምናምን ቢጠይቁትም በፋሚሊ እና ያው እንደምታውቁት ላቲን አሜሪካ ስለሆኑ ወደዛ አካባቢ ጠጋ ማለት ይፈልጉ ይሆናል። የካስሚሮ እና የአውሮፓ ጉዞ ከሳኦ ፓውሎ ወደ ቤኔፊካ ወደ ሪያል ማድሪድ ከዛ ቤኔፊካ በውሰት ከዛ ወደ ሪያል ማድሪድ ተመለሰ። ከዛ ማንቸስተር አሁን ደግሞ እንግዲህ ተመልሶ ወደ ኢንተር ሚያሚ ሊሄድ ይችላል ይባላል። ማንቸስተር ጋር በነበረው ቆይታ ካስሚሮ እነዚህን 2 ዋንጫዎችና መሰል 160 አካባቢ ጨዋታዎችን አካሂዶ የክለቡ ተወዳጅ ተጫዋች ከመሆን ደርሷል። 1 ዓመት አራዝምልንም የሚባል ዘፈንም ተዘፍኖለት ነበር በቀደም ስቴይ 1 ሞር ይር የሚል ኦልድ ትራፎርድ ውስጥ ደጋፊዎች የዩናይትድ ደጋፊዎች ይሄንን ሲያደርጉ ነበርና በካስሚሮ ዙሪያ ላይ ዛሬ ያጠናቀቅኩት ወይ ደግሞ ለዛሬ እንደ ኢንፎርሜሽን ወይ ደግሞ ትንሽ የመግቢያ ነገር ያሰብኩት ፕሮግራም ይሄን ይመስላል። በሳምንት 3 ጊዜ ከዚህ በኋላ እመጣለሁ። ማክሰኞ፣ ሐሙስና ቅዳሜ። ማክሰኞ፣ ሐሙስና ቅዳሜ ስመጣ አጫጭር የማንቸስተር ዩናይትድ በተመለከተ ዜናዎችና አንዳንድ ኢንፎርሜሽኖችን ከእናንተ ጋር ሆኜ ሼር አደርጋለሁ። ይህ የዩናይትድ ታክቲካል ሩም ነው። እኔ ርዕሶም ተስፋዬ ነኝ። ይህን ቻናል በተቻለ መጠን ላይክም ሼርም ሰብስክራይብ እያደረጋችሁ የቻናሉ ደንበኛ የቻናሉ ተከታታይ እንድትሆኑ ጠይቃለሁ። አመሰግናለሁ።